والصلاة والسلام على رسول الله صلى الله عليه وسلم. عن واثلة بن الأسقي رضي الله عنه قال قال رسول الله صلى الله عليه وسلم لا تظهر الشماتة لأخيك فيرحمه الله ويبتليك. رواه الترمذي رحمه الله. وواثلة بن الأسقي رضي الله عنه قال قال رسول الله صلى الله عليه وسلم لا تظهر الشماتة لأخيك فيرحمه الله ويبتليك. رواه الترمذي رحمه الله. الله يستنى آمين. صفاتنا الله يودو صفاوች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም አደራህና አደራችሁ ነው لا تظهر الشماتة لأخيك عند وندمه የሆነ ሙሲባ ሲደርስበት አለ የደስታ ፊት አታሳየው አሉ ሰይዳችን አለይሂ ሰላም። فيرحمه الله ለሱ አላህ ረህመት ያደርግለትና ካለበት ፈተና ያወጣውና አንተን ግን ይፈትናል አሉ ነብዩ አለይሂ ሰላም። ወደ አንተ ያመጣዋል አሉ ያለበትን ፈተና አላህ ይጠብቀን አሚን። አንድ ወንድምህ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰለሉ ዐለ ነብይ اللهم صل وسلم وبارك عليه የሆነ ሙሲባ ሲመጣበት ወንድምህ አሉ የደስታ ፊት አታሳየው ደስ እሰይ እንኳን አትበል ማለት ነው። ፈርሐመሁ الله እሱን አላህ ያዝንለትና ካለበት ፈተና ያወጣውና ወይብተሊካ ፈተናውን ወደ አንተ ያመጣዋል አሉ ነብዩ አለይሂ ሰላም። አላህ ይሰጥረና ሰሃባ 7 ሆኖ ነብዩ ጋር መጡ አለይሂ ሰላም። ማናችሁ አሏቸው ነብዩ ከየመን አካባቢ ሐዲሱ አለቀማ ይባላል። 7 ሆኖ መጡ። ማናችሁ ሲሏቸው ማን ነው እኛ ምን ነው የመኖች ነው ሐር የመጣ ሰው ሐሪዎች ነው ማለት ያለበት አይ አይደለም ማለት ማን ናቸው ሲሏቸው ሙእሚኑና አላህ ይስተና ማንን አሏቸው ሙእሚኖች ነን ረበለው አሉ ሙእሚኑን ሐቃ እውነተኛ ሙእሚን ናቸው አሏቸው ቃሉ ሙእሚኑን ሐቃ እውነተኛ ሙእሚን ነን አሏቸው። እንግዲያውስ ለሁሉም ንግግር ማስረጃ አለውና እናንተ ሙእሚን ለመሆናችሁ ማስረጃው ምንድነው አሏቸው ሰይዳችን ሰለላሁ ዐለይሂ ወሰለም። ያ ረሱላህ ወሬ አይደለም ምን ነግራችሁ አሉ ሙእሚን ለመሆናችን ማስረጃ ምን ነግራችሁ ማስረጃችን ሲፋ ነው አሏቸው። አላህኛ ሚስጠን ምን አላችሁ አሏቸው 15 ሲፋ አለን አሏቸው። ስንት ሲፋ አላህ ይስጠና ማን ይስጠን አላህ ሁላችሁም ሀድራጃ 15 ሲፋ አለን አሏቸው። ወንድሞቼ አሁን ይሄን ሐዲስ ብዙ ጊዜ ሰምተናል ግን የሚፈለገው ከዚህ ሲፋ ውስጥ እኔ ምን አለኝ የጎደለብኝ ምንድነው ራሳችን እነዚህ ሲፋ እነዚህ ሰሃባ ምን አሉ 5 አንቱ ያስተማሩን ሲፋ አለን አሏቸው። 5 ያንቱ መልእክተኞች ሰሃባ ያስተማሩን ሲፋ አለን አሏቸው። 5 ደግሞ ጃሂልያ ገና እስላም ሳንሆን የነበረን ሲፋ ነው ተውን ካላችሁን እንተዋለን አሏቸው። አላሁ አክበር እሺ አሏቸው። ማሃዲን ምንድነው ያስተማርኳችሁ አሏቸው አሉ አርካኑል ኢስላም 5ቱን ገለጹላቸው አሉ ባጭሩ ምን ገለጹላቸው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱላህ ወኢቃሙ ሰላህ ወኢታኡ ዘካ ወሰውሙ ረመዳን ወሐጅል በይት መን ኢስተጣዐ ኢለይሂ ሰቢላ። እሺ አሏቸው። የኔ ሰሃቦች ያስተማሯችሁ ምንድነው ሲሏቸው አርካኑል ኢማን አስተማሩ ነው 6 ነው አይደለ እነሱ አንዷን ከአንዷ ጋር አጣመሩና 5 አስተማሩን አሏቸው። ስንት ሆነ 10። እሺ አሏቸው። በጃሂልያ የነበራችሁ ሲፋ ምንድነው ንገሩኝ አሏቸው። ወንድሞቼ ይሄ ንግግር እውነተኛ ቀልብ ላለው እውነተኛ ልብ ላለው ሰው እንኳን ወንድሞቼ አይን ሳይሆን ልብ የሚያደማ ነው ልብ የሚያነባ ንግግር ነው። ወላሂ ወንድሞቼ እኛ ሙስሊሞች ሆነን ስንት ዓመት አሳልፈናል በእስልምና ከነዚህ ውስጥ አንድ ሲፋ ካለን ራሱ አላህ ረህመት ያደርግለት ነው። ወንድሞቼ ምንድነው አሏቸው እናንተ በጃሂልያ የነበራችሁ ሲፋ አሏቸው እስላም ሳይሆኑ ጃሂልያ ማለት ታውቃላችሁ አዘቅት ውስጥ የነበረው አንደኛ ሽክሩ عند الرخاء አላሁ አክበር ደስ በደስ አላህ ሲያደርግልን ነው ሲከፍትልን እናመሰግናለን ይሄ ሲፋ አለን አሏቸው። አላሁ አክበር አላህ ይስጠና አሚን። እሺ አሏቸው። ሁለተኛ አሏቸው አሰብሩ عند البلاء በላ የፈለገ በላ ከመጣብን ሰብር እናደርጋለን አንጫጫም አሏቸው። አላሁ አክበር والرضا بمر القضاء በአዘል የፈለገ ነገር በተጻፈብና ከመጣብን አሉ ብትመርም እኛ ደስ ይለናል አሉ። وترك الشماتة بالمصيبة إذا حلت بالأعداء የኛ ጠላት የሆነ ሙሲባ ከመጣበት አሉ
والله دستا ሲፋ የለንም አሉ አንደሰትም አሉ አላሁ አክበር የኛ ጠላት እንኳን እስላም والصدق في مواطن اللقاء ቀጠሮ ካለን አሉ ለጂሃድም ቢሆን ለፈለገ ነገርም እውነተኞች ነን አሉ እዛ ቦታ እንገኛለን ይሄ ያ ረሱላህ በጃሂሊያ የነበረን ሲፋ ነው አሏቸው እስላም ሳንሆን በጃሂሊያ የነበረን ሲፋ ምን ነበር الشكر عند الرخاء በደስታ ጊዜ እናመሰግናለን ሰብር የፈለገ በላ ከመጣብን ሰብር እናደርጋለን والرضا بمر القضاء الله ባዘል የፈለገ ነገር ከጻፈብንና ከመጣብን ደስተኞች ራዲነን አሉ እንሸከምለታለን አሉ እሺ አሏቸው وترك الشماتة بالمصيبة إذا حلت بالأعداء ጠላት ላይ የፈለገ ሙሲባ ከደረሰ አንደሰትም ማለት እሺ والصدق في مواطن اللقاء ካንደው ቀጠሮ አክባሪዎች ነናቸው ወለው ለጂሃድም ቢሆን ከተቀጣጠር መገኘት ነው ነብዩ አለይሂ ሰላም በጣም አጃይብ ሆነባቸው ኡደባ አሏቸው አሉ ወአደብ አላቸው አሏቸው ፉቃሃ አሏቸው ፉቃሃ ማለት የዲን ጥልቅ ዕውቀት ፉቃሃ ማለት ፍቅህ ተማራለም የዲን ጥልቅ ዕውቀት ያላችሁ ናቸው ካዱ አየኩኑ አንቢያ من خصال ما اشرفها الله الله اكبر አንቢያ ለመሆን የቀራችሁ አንድም ነገር የለም አሏቸው አቡ ነብይ ልትሆኑ አላህ የወደዳችሁ ሲፋ አሏቸው እንግዲህ ያው ስኔ አምስት ሲፋ ሰጣችኋለሁ አሏቸው አላህ የኸይር መርዝገቡላ እንዲሞላላችሁ አሏቸው አላህ ለኛ ይሙላልና አሜን ወንድሞቼ ከዚህ አምስት የትኛው አለን እኛ ካለፈው ጃሂሊያ ላይ ነበራቸው ሲፋኛ የትኛው አለን እስቲ والله ወንድሞቼ አላህ ይስጠን ሁለተኛ ደግሞ ወንድሞቼ አምስት ሲፋ እኔ እነግራችኋለሁ አሏቸው እነዚህ አምስት ሲፋውን ሊከሚል الله لكم خصال الخير የኸይር ሲፋ ሁሉ አላህ እንዲሞላላችሁ ይሄን ያዙ አሏቸው እሺ መርሐባ الله اكبر لا تبنوا ما لا تسكنون የማትኖሩበትን ቤት እንዳትገነቡ አሏቸው ሰሃባ الله اكبر لا تبنوا ما لا تسكنون የማትኖሩበትን ቤት እንዳትገነቡ الله اكبر الله ይስጠና ولا تجمعوا ما لا تاكلون የማትበሉትንም እንዳትሰበስቡ አሏቸው الله اكبر الله ይስጠና የማትበሉትን እንዳታግበሰብሱ الله ነው ሐዲስ القدس ላይ يا عبدي لا تسألني رزق غد كما لا أسألك عمل غد ባሪያዬ እኔ የነገ ሪስክ እንዳትጠይቀኝ አለ አላህ ነገ ምን እንዳትጠይቀኝ አለ አላህ እኔ ነገ ለምን አልሰገድክም ብዬ አልጠይቀህም እንኳን ነገ ለምን ኸይር ስራ አልሰራህም ብዬ አልጠይቀህም አለ ለምን የለህምና የነገው ሪስክ አትጠይቀኝ አለ አላህ ሱብሃን አላህ ይስጠና ምን አለ አንደኛ የማትኖሩበት እንዳትገነቡ ሁለተኛ የማትበሉት እንዳትሰበስቡ الله اكبر وارغبوا ሸውቃችሁና ረግባችሁላ ወደምትሄዱበት ሀገር ይሆናል ወደ አኺራ ይሁን ሸውቃችሁ ጉጉታችሁ መቼ ነው ብቻ አኺራ የሚሄደው ይሆናል الله يستنا الله ولا تنافسوا فيما غدا عنه تزولون እንደው ነገ ጥላችሁት ለምትሄዱት ሀገር ውድድር እንዳታረጉ እሽቅድድም እንዳታደርጉ አልነገር እሽቅድድማችሁ ለምን እንዳይሆን ለዱንያ እንዳይሆን ለዚች ሀገር እሺ አምስተኛ ሲላችሁ واتقوا الله الذي إليه تحشرون وعليه تقدمون ዛሬ አላህ አያይንም እንደፈለጋችሁ እንዳትሆኑ አላህ ያያችሁ ነው እየሰማችሁ ነው አላህን ፍሩ አሉ አላህን ፍሩ ነገ እኮ የምትመለሱም እኮ የምትሄዱትም ወደ ማን ነው ወደ አላህ ነውና አላህን ፍሩ እነዚህን ሲፋ ወሰዱ አሏቸው አላህ ኸይር ሲፋው ለአላህ እንዲሞላላቸው አለኛለን ወንድሞች የለንም ወንድሞች አላህ ይስጠን ለዚህ ባረከላሁ ፊኩም ለዚህ ነው አንድ ወንድምህ አንድ ሙሲባ ሲደርስበት የደስታ ፊት አታሳየው አላህ እሱ ረህመት ያደርግለትና ወደ አንተ ይገለብጣል አላህ ያን ነገር الله يطبقنا الله أكبر وعن أبي الدرداء رضي الله عنه قال رسول الله صلى الله عليه وسلم لا يكون اللعانون شفعاء ولا شهداء يوم القيامة رواه مسلم رحمه الله نبي عليه الصلاة والسلام رقاميوش قالوا الرقمان ميابن سوش ሁለት ከባድ ሙሲባ አለባቸው ምርግማን ብዙ ጊዜ ባፉ ምን ይበዛበት እርግማን የሚያበዛ ሰው لا يكون اللعانون شفعاء ለአንድም ሰው አማላጅነት አላህ ይሰጣቸው ማለት ይገባል አላህ ለሁሉም ሰው አማላጅነት አላህ ነሲብ ይሰጣዋል አሉ አኺራ ዓሊም ለሆነ በዕልሙ وكذلك ዓሊምና ዓቢድ ይመጣሉ ዓቢዱን ሂድ ጀነት ይገባል ዓሊሙን ቁም ይለዋል ሸፋዓት ወስዳለ ይባላል ሐፊዝ የሆነ በሂፍዙ አሉ አላህ ሸፋዓ ይሰጣዋል ለ10 ሰው ሸፋዓ ይወስዳል ሐጅ ሄደ ሰው በሐጁ ለ400 ቤተሰቦቹ አላህ
ሸፋዓ ይሰጣዋል። ንግር ረጋሚ የሆኑ ሰዎች የምንም ምልጃ አላህ አይሰጣቸውም አሉ ሱብሃነሁ አላህ ይጠብቀን። እንደገና ሁለተኛ ካተ ወላ ሹሃዳ የውም القيامة ኡመቶች የነቢ ኡመት በሌላ ኡመት ላይ መሰክራሉ ምስክሮች ውስጥም የሉም። ምን የሚያደርጉ ሰዎች ሚራገሙ ሰዎች ለአን ሙእሚን ደሞ ሳታውቀው አሉ ነቢ አለይሂ ሰላም አንድ ሙእሚን ከረገምከው እንደገደልከው ነው አላህ ጋር የምትጠየቀው። አንድ ሙእሚን ይህ ሼክ ወላሂ ጥሚሳው ይላል አንዳንድ ሰው አንተ ምንድነው አሉ ብዙ ስራ አትጠየቅም አሉ። አሁን ያ ሰውዬ መጥፎ ስራ ሊኖርበት ይችላል አሉ። በመጥፎ ስራው የሚጠይቀው ማን ነው? አላህ ነው አሉ። አንተ አንድ ሰው ስትረግም አሉ እንደገደልከው ነው። ሙእሚንን ከረገምክ እንደገደልከው ነው አላህ Subhanahu Wa Ta'ala ዘንድ የምትጠየቀው። ለዚህ ነው لا ينبغي للمؤمن أن يكون لعانا አንድ ሙእሚን አይበቃለት ማሉ ረጋሚ መሆን አይራገምም ሙእሚን አበዳ። ነብይ ጋር በጣም ንዴት ባሉበት በድር ዘመቻ ጊዜ ሁለት ቀስት ገብቶባቸው ጥርሳቸው ተራግፎ ደም እየፈሰባቸው ነው። እግራቸው ገደል ውስጥ ገብቶ ተመተዋል አሉ። ከዛም ጋር ከምቱ የተነሳ ራሳቸውን ስተወደቁ ራሳቸውን ስተው ሲወድቁ አሉ መጨረሻ ሲነሱ አሁንማ በቃና ያ ረሱላህ ርገሟቸው አሏቸው። በዛ ንዴትና በዛ ሐለት ላይ ያሉ اللهم اغفر لقومي فإنهم لا يعلمون الله أكبر عليه السلام يا ربي أياكمنا ماراتشوا አሉ። በዛን ከዛም የበለጣሉ ጣይፍ ቀናሉ ከበድር የበለጠ ከኡሁድ የበለጠ ጥልቅ ሙሲባ ይደረሰባቸው አዋሉ ጣይፍ ቀናሉ። እንደው ከመካ ሰዎች እንደ ጣይፍ ይሻለኛል ብዬ ትንሽ ባረፍኩኝ ብዬ 100 ኪሎ ሜትር ነው አሉ። ከት ከመካ ጣይፍ 100 ኪሎ ሜትር በእግር ሄዶ አለይሂ ሰላም። ከዛ በኋላስ ሄዶ ዋና ባለስልጣኖች ዳዕዋ አደረጉላቸው ባረፍኩኝ ብለው እንዴ ነብይ አጣ እንዴ ያሏቸው አሉ አለይሂ ሰላም። ሰው አጣ እንዴ አንተ እንጂ አሉ አታናግረኛው አንተ ነብይ ከሆንክ የካባን ጨርቅ ሰርቃለሁ ያላሏቸው ነገር የለም። በቃ እሺ ሰትሩኝ ያሏቸው አሉ አለይሂ ሰላም። የመካ ሰዎች ይሄን ከሰሙ የባሰ ስለማያስቀምጡኝ ሰትሩኝ ያሏቸው አሉ። እንኳን ሊሰትሯቸው ህፃንና ሴት እብዱን ሰበሰቡላቸው ወላሂ 9 ኪሎ ሜትር አሉ ነብይ አለይሂ ሰላም። እንደው አንድ እርምጃ አልተራመድኩም ላይ ድንጋይ ቢወድቅ እነሱ ከጀርባ ይመቷቸዋል። እነሱ ፊት ለፊት ሆነው ደማቸውን ላያቸው ላይ ይጠርጋሉ። የአንቢያ ደም መሬት ጠብ ካለች አላህ ያጠፋቸዋል አሉ Subhanahu Wa Ta'ala። መጨረሻ ላይ አሉ የሆነ ቦታ ስደርስ ራሴን ስጭወደቁ ከዛ እንደው ጥላ አንጣለለ ሳይ ጅብሪልና መላእክት ናቸው። በል እዘዝ የበለከውን እዘዝ ተባላሉ። እንዴት ትላላችሁ ሲባሉ والله يا ربي አሉ أشكو إليك ضعف قوتي عليه السلام وقلة حيلتي وهواني على الناس إن لم يكن غضبك علي فلا أبالي أنت كالتكفى من ችግር የለውም يا ربي أنت ብቻ በኔ ከተደሰት እንደፈለጉ ይቀጥቅጡኝ ይደብድሙኝ الناس ምንድነው ችግሩ ያ ረሱላህ እዘዙ ሲባሉ እኔ ዳዕዋ አደራረጉን ስላላወቅኩበት ነው አለይሂ ሰላም። አለን ይሄ ሲፋ ሁላችንም እኛ ለእናት አባቶቻችን ለዘመድ አዝማሮቻችን ሰብር የለንም። ሊባኖስ ያስገባበታል ቁጭ ብሎ ያስረግመዋል። አረ ከዛም አልፎ ድግምት ሲህር ምናምን ያስደርግበታል። የት ነው ያለነው? አንተ ሙእሚን እኮ የራሱን ሐኒቅ በማድረግ ነው የሚታወቀው። ባረከላህ። ለዚህ ሙእሚን አበደን ረጋሚ አይሆንም ማለት። ለዚህ ነው አንድ ባሪያ የሆነ እርግማን ካፉ ስትወጣሉ ያቺ እርግማን እንደው ያ ባለቤቱ ጋር የተረገመው ሰውዬ ጋር ትሄዳለች አሉ። ያ ሰውዬ ጋር ትሄድና አሉ ለዚህ እርግማን ባለቤቱ ካልሆነ አሉ ምን ካልሆነ ይሄ እርግማኑ እሱ ሐቅ ዝም ብሎ የተረገመ ከሆነ አሉ አትወርድበት ማለት ትሄዳለች አሉ። ወደ ሰማይ ትወጣለች፣ መግቢያ ታጣለች። ወደ አንድ ቦታ ትሄዳለች፣ መግቢያ ታጣለች። ተመልሳ ራሱ ላይ ትወርድበታለች አሉ። በራሱ ምላስ የወጣቸው እርግማን ማለት ነው። ለዚህ ሙእሚን አበደን ሓሸ ወከላ ረጋሚ አይሆንም። አላህ ይጠብቀና። ሙእሚኑ ለምረው ምላሱን የሚጠብቅ ነው አላህ عز وجل ይስጠን። ለዚህ ካለብን ማለት ራሳችን እንጠብቃለን። አላህ ይወፍቀና። الله أكبر. وعن أبي ذر رضي الله عنه أنه سمع رسول الله صلى الله عليه وسلم يقول ومن دعا رجلا بالكفر أو قال عدو الله وليس كذلك إلا حار عليه رواه مسلم رحمه الله. أبا ذر الله ملكام سراج الله النبي عليه الصلاة والسلام عند سوى دمون አሉ ያ ካፊር ካለው ሰፋጣም የለም አሉ። በዚህ ላይ አቂዳ ላይ ሰፋጣ የለም አሉ። ካፊር አለው ወይም አንተ ያላህ ጠላት አለው والله አንተ ያላህ ጠላት ነህ አለው። ወለይሰ ከذلك ይሄ ሲፋሱ ከሌለበት ኢላ ሐራ አለ ወደሱ ትመለሳለች አለ። አንድን ሰው ካፊር ካለው ወደሱ ትመለሳለች።
ሌላ አደገኛ ሙሲባ አሉ አንድ ሰው ከዲን ሲወጣ ምንድነው ሁለተኛው ቅጣቱ አሉ ሚስቱ ትፈታለች አሉ ያለ ምንም ጥርጥር ከሚስቱ ጋር ሰውየው የኩፍር ንግር ተናግሮ አሉ ከሚስቱ ጋር ሄዶ የሚያደርገው ዚና ይሆንበታል ማለት ነው ሸሃዳ ሳይዝ ማለት ነው እኛ ምናወጣው ንግር አሉ ምላሳችን ላይ የሚወጣው ንግር ቦታ ያለው መሆን አለበት ለዚህ ነው አንድ ሰው ወንድሙን ሰፋጣም ይሁን ለጫወታም ይሁን አሉ በሸሃዳና በኒካህ ላይ አሉ ጅዱሁ ጅዱን ሐዝሉሁ ጅዱን አሉ የሆነ ሲሪየስ ነው ወላ ሰፋጣ ብትናገር እውነት ነው አሉ ፈትቼሻለሁ አላት ሰላም አለይኩም ተፈታለች ንጫወታ ላይ ነበርኩኝ ንዴትንም የለም አሉ በሰፋጣ ካፊር አሉ ሰላም አለይኩም አሉ ሰውየው ለሰፋጣ ነው ምናምንም የለው አሉ አላህ ይጠብቀን ይሄ ምላስን የምታወጣው ነገር ማየት አለባት ከማውጣቱ በፊት ማለት الله عز وجل الله يتبقى الله أكبر وعن أنس بن مالك رضي الله عنه قال رسول الله صلى الله عليه وسلم لما عرج بي مررت بقوم لهم أظفار من نحاس يخمشون وجوههم وصدورهم فقلت من هؤلاء يا جبريل قال هؤلاء الذين يأكلون لهم الناس ويقعون في أعراضهم رواه أبو داود رحمه الله أنس بن مالك الله ملكام سراج النبي عليه الصلاة والسلام معراج كان الود السماء سوطاب سوچنا يوهاچو يونو سوچ ጥፍራቸው የነሐስ የሆነ ፊታቸውና ሰደን ዶላራታቸው ሚቀዳድዱ ይሆኑ ደነገጥኩኝና من هؤلاء يا جبريل እነዚህ እነማን ናቸው ብዬ ስጠይቅ هؤلاء الذين يأكلون لحوم الناس የሰው ስጋ የሚበሉ ሰዎች ናቸው አሉኝ የሰውን ክብር የሚያጎድፉ ሰዎች ናቸው ዱንያ ላይ ያሉ ሰው የሚያሙ ሰዎች ቅጣታቸው ነው አሉ ሰይዳችን ሰለላሁ ዐለይሂ ወሰለም እና የሆነ ጊዜ ከነቢ ጋር እየሄድን ያሉ ፈርተፋት ሪሁም ሙንቲና በጣም ግማታም የሆነ የሚገማ ንፋስ መጣች ረሱላችን ሰለላሁ ዐለይሂ ወሰለም ይሄ ሽታ ግማት ምን እንደሆነ ታውቃላችሁ እንዲያሉ እንዳለ ሰሃባ هذه ريح الذين يغتابون المؤمنين ይሄኮ ሙእሚኖችን የሚያሙ ሰዎች ግማታቸው ነው አሉ ነገር ሙእሚኖችን የሚያሙ ሰዎች ግማታቸው ነው አሁን እንደተፋጣ ነው አሉ ምናማሙ ምንሳደመው ለዚህ ነው ባረከላሁ ፊኩም አብዛኛው የአደም ልጅ ወንጀል የሚሰራበት አካሉ ካለ ምላሱ ነው ሰዓትና ምናምንም የለው ማለት ኪራማን ካቲቢን يعلمون ما تفعلون እንደዚህ እያንዳንዱ ምትለውን ሁሉ አጥዝባለ ማሊ هذا الكتاب ይላሉ ቂያማ ምንድነው የኪታብ لا يغادر صغيرة ولا كبيرة الا احصاها እንደው ትንሹንም ትልቁንም حتى ቤት ውስጥ ከባለቤት ጋር የምታደርገው ንግግር በጠቅላላ ምናምን ሁሉ ነገር ተጽፏል ትንሹንም ትልቁንም አይተውም ووجدوا ما عملوا حاضرا የሰሩትን ነው የሚያገኙት ولا يظلم ربك احد الله يطبقنا ለዚህ ወንድሞቼ ملاس الله ملاسين يطبقنا امين الله اكبر وعن عائشة رضي الله عنها قالت استأذن رجل على النبي صلى الله عليه وسلم فقال بئس ابن العشيرة أو بئس رجل العشيرة ثم قال أذن له فلما دخل ألان له القول فقالت عائشة رضي الله عنها يا رسول الله صلى الله عليه وسلم ألنت له القول وقد قلت له ما قلت قال إن شر الناس منزلة عند الله يوم القيامة ما ودعه أو تركه الناس لاتقاء فوشه رواه أبو داود رحمه الله يستنوا الله يطبقك كذي صفات ستنا عائشة ناتشو الله ملكام سراجو عند سو نبي زند متانا بيت አንኳኳሉ ለመግባት ነብዩ አለይሂ ሰላም በዛው ሐለት ቢእስ ኢብኑ العشيرة አቡ ያ ሰውዬ ከዚህ ብሄር የሆነው ወአስጠሊ ነው አሉ ነብዩ አለይሂ ሲፋውን አይተው ማለት ثم قال اذن له كذا فقروا له ነብዩ አለይሂ ሰላም ገባው فلما دخل ሲገባ ይው መጥፎ ሰው ነው እኮ ሙአመላ እንዴት ማለበት እንደ ወለው መጥፎ ሙጅሪም ሰካራም ጠላቤት ንዱዛሪ ቢሆን አንተ ከሱ ጋር የለህም አሉ ሀጃ አሉ አንተ ከሱ ጋር ሙአመላ ማድረግ ያለብህ አላህ እንደሚፈልግብህ ነው አሉ ሱብሃንአሁ ወተዓላ ይሄ ሰካራም ነውና አመናጭቀው ይሄ ወንጀለኛ ነው እንደፈለክ አድርገው የሚል ኪታብ የለም ከሁሉ ጋር ሐለትን
ከሰውየው ጋር ስትነጋገራሉ አላህ የሚያየው ከዛ ሰውዬ ጋር ሙዓመላ ያደረከው እንዴት ነው በቃ ያለበት ሲፋ ወሳሉ አንተና አላህ ነው አሉ ባላህ ኢላቃ ለክ ከፈለክ ያ ረቢ ሂዳያ ስጠው በለው እሱና አንተማ ያንተ ጭንቀት ነው እሱ ካለበት ሲፋ ነቅሎ የሚያወጣ ከገባ በኋላ ነብዩ አለይሂ ሰላም ለስለስ ብለው አነጋገሩት ከዛ ግረማቸው ሲተና አይሻ ሲሄድ ያ ረሱላህ ቀድም እኮ ያሉት ሰውዬ እንደዚህ ያሉት አሁን ረጋ ብለው ለስለስ ብለው አነጋገሩት አይሻ ያሉ ነብዩ አለይሂ ሰላም አይሻ ኢነ ሸረ الناس منزله عند الله يوم القيامه ከሰዎች በጠቅላላ ሸረኛ ደረጃ ያለው ሰው አይሻ ያሉ ማን ነው መወዳሁ أو تركه الناس لاتقاء فوشه مدفو ስለሆናሉ ለዛ መጥፎ ነገሩ ሰዎች የተውት ሰው ነው አሉ ነብዩ አለይሂ ሰላም الله يتبقنا ابن حجر ابن حجر ኢማም ማሊክ ኢብኑ ዲናር መንገድ ይሄዱ ይያላል አላሁ አክበር ሰውየው መጠጣጥቶለት አሉ እስከ መጨረሻ ብሎ ከዛም በኋላ ትኩት አድርጓል አሉ ትኩት ያስተውቃል መጠጥም በሸሪዓ አሉ በፊቅህ ላይ አሉ መጠጥም ነጂስ ነው ሁለተኛ ትኩትም ነጂስ ነው ሁለት ነጂሶች ላዩ ላይ ያለበት አሉ በተኛበት በወደቀበት አሉ አላህ ይላል ምን ይላል አላህ ይላል አላህ الله لا لا الله أكبر الله يستنى سيدنا مالك بن دينار دنقت قالوا بزي نجيس عفوا بچراش قالوا اتبل على ثم قالوا تمام كده متونا عفون الطبا درغولت قالوا በእጃቸው አጠቡለትና ንጹህ ካደረጉት በኋላ አቡ በዚህ አፍስ አላህ ማታ ይበቃል ደስ አይልምና አሁን አላህ በላሉት አሉ ጥለው ሰሩ ከዛ ሲሄዱ አሉ ምን አሉ ተመልከት ሙዓመላ መጥፎ ሰው ነው አሉ ያ ረቢ አሉ ሂዳያ ስጠው اللهم اهديه ብለው አሉ ሄዱ አሉ ቤት መግሪብ በኋላ ነበር ቤታቸው ተኙ ነው ያ ከዛ በህልማቸው ረብ العالمين كما يليق بجلاله መጣላቸው ያ ማሊክ طهرت فمه لاجلنا አላቸው ለኛ ብላ አፉን አጠብከው አላቸው አሉ አላህ Subhanahu وطهرنا قلبه لاجلك አላቸው ለኛ ብላ አፉን አጠብክ እኛ ደግሞ ላንተ ብለን ልቡን አጠብነው አለ አላህ Subhanahu ሰለላሁ ዐለይሂ ነብይ ሌሊ ሲደርስ መስጂድ ሄዱ አሉ በዛው ቀን ሌሊ ላይ መስጊዱን እየበጠበጠው ያለ ሰው አላሉ እያለቀሰ ከዛ ሄዱና يرحمك الله يا فلان الله رحمت ያርግልኝ ይምርሃልና ሲያዩት ያ ሰውዬ ነው አሉ አቡ كيف حالك يا اخي አሉት አሉ ያው ስማ በደንብ كيف حالك እንዴት ነህ አሉት አሉ يا مالك الشيخ አላቸው አሉ ان الذي هداني قد اخبرك بحالي አላቸው አሉ እኔን ሂዳያ የሰጠኝ አልነገራችሁም እንዴ ማታ አላቸው ምን መጠየቅ ያስፈልገዋል አላህ ያንተ ሙዓመላን ነው የሚያየው በአንድ ሌሊት ውስጥ ሙነተኛ ዱዓ ስላደረጉለት የደረሱበት ደረጃ እነሱ በህልማቸው ያዩትን አላህ አሳየው አሉ ሱብሃንአላህ ባለበት ሐለት ቁጭ ብሎ አላህ ደንታው አይደለም አሉ ፎርሙላም የለውም አሉ ለአላህ አንተን ለመቀበል እንደዚህ አድርግ የተቀመጠ አንተ እውነተኛ ቀልብህን ሳፊ አድርገ ያ አላህ ካንተ ውጪ ማንንም የለኝም የት ልሂድ ካልከው አላሁ አክበር ማን አላሉ እንደ አላህ Subhanahu Wa Ta'ala ፎርሙላዎች በተቀላላ የሚሰሩት ለኛ ነው አላህ ሲመጣ ሁሉን ሰርዝ ማለት ነው ሁሉን ተው ለዚህ ነው ወንድሞቼ ወንጀል እየሰራንበት ይካን ያለው እሱ አላህ ነው አላህ ማንነቱን ብናቅ ለዚህ ነው አሉ ወንጀል ሰርቷል ሳይሰራ ሲመጣ አላህ ፊቴ ሲመጣ ፊለፊቴ ሲቆም ሳይፈልጋል ድንጋጤ የተነሳ ፊቱ ላይ ያለ ስጋ ይወድቅበታል አላህ Subhanahu Wa Ta'ala አላህ ማንነቱ ለዚህ ወንድሞቼ የጠፋን አሁን አሉ ይሄ ነገር ሐላም ነው ይሄ ነገር ሐላል ነው ይሄ አይደለም አሉ የጠፋን አሁን ሰዎች የተቸገሩት ለዚህ ነው ሁሉ ቦታ ማላሉ ይሄ ነገር ሐራም ነው ሐላል ነው በፊት አሉ ይሄን ሐራም ማን ነው ያደረገው ይሄን ሐላል ማን ነው ያደረገው እሱን አሳውቀዋል ሰው ወንጀል የሚሰራው አላህን አለማወቁ ነው አላህን ቢያውቅማ እንዴት ወንጀል ይሰራል ወንጀል የሚሰራው እኮ አይን ጠፍቶ ነው የትኛው አይን የውስጥ አይን ጠፍቶ ነው እንዴት አላህ አይኝም ስለሚል ነው ወንጀል የሚሰራው አላህን ስለሰረሰ ነው እንጂ ወንድሞቼ አላህን ለሚያውቁ ሰዎች እኮ አሉ ወንጀል መስራቱ አይደለም አሉ አንተ አላህን ማታስተውስበት ሰዓት በጠቅላላ ወንጀል ውስጥ ነው ያለው ይላሉ አላህ ባረክ አላሁ አክበር አንተ አሉ
الله 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 وانجل مسراب ساتوالو እንደዚህ ቁጭ ብለህ አላህን ሳታስተውዘው ሚያልፍ ሰዓት በጠቅላላ አላህ ላይ እኮ ወንጀል እየሰራህ ነው ለዚህ ነው አሉ የአላህ ማሪፋ ቂላ ስላለብን ነው አሉ ችግር በጠቅላላ ያለብን በሽታ ያለብን ችግር መፍትሄው አሉ እንደው ችግር ምንድነው አሉ አላህን አለማወቃችን ነው ሱብሃነሁ ወተዓላ والله ወንድሞች አላህን ብናውቁ ሴትዮዋ እኮ ነብይ ጋር መጣች አይደል እንዴ طهرني አለቻቸው ድረብቃ የሰራችው ዚና ነው ለምን ምን አወጣት አሉ ለምን ተናገረች ባለችበት ቦታ እኮ ተውበት አድርጋ እስትግፋር ብታደርግ አላህ ይቀበላል ነበር ውስጧ ያለው ኢማን አላስቀምጣላቆም አላለም ወንጀል መስራት ጥፋት አይደለም አሉ ነገር ወንጀሉን ከሰራ በኋላ ወንጀሉ ላይ መጽናት ነው ጥፋት ያይኛል ይሰማኝ ይው ሰርታ መጣች ሂጂ አሏት አሉ ቻንስ ሰጧት ነብዩ አለይሂ ሰላም ሂጂ ችግር የለውም አሏት እንደው ልጅሽ ምናምን ይሄን ቻንስ ሰጧት አሉ ለምናምኑ ሳይሆን እሷ ወደ አላህ ተመልሳ እዛው እስትግፋር እንድታደርግ ነበር አሉ እንድትቀርባቸው አለይሂ ሰላም እንደገና ዳቦ አሲዛ አመጣቸው አሉ طهرني يا رسول الله አለቻቸው አሉ لا اله ምንድነው ይሄን ያደረጋት ለዚህ ሰዎች ላይ አሉ ሸሪዓ እንደዚህ ነው ይሄ ሐላል ነው ይሄ حرام ነው ማለት ቀላል ነው አሉ መጀመሪያ ይሄን ከማለት በፊት اخبرهم علمهم من هو الله ማንነቱን ንገረው አሉ ሰውዬ والله ወንድሞቼ ሰው ጋር የጠፋው ዕውቀት አይደለም ሰው ጋር የጠፋው የሱ ማዕሪፋ ነው ለዚህ ነው ማሊክ خرجنا አብዛኛው ሰው ወጡ እኮ አሉ لم يذوقوا أهل الدنيا واستيالوا طابعك نقر السايقون من دنوس معرفة الله ما وقنون الله أكبر يلزانوا الساتيوان كقدلوا أتبوالوا سيدنا عمر بزيج ما أتسقروا باتالوا منافقين أتشالوا والله لقد تابت توبة لو قسم لأهل المدينة لمدينة سويج بتقل الله اتشيسي يتوبتشو توبة بكفافا كلهم يجنة تادرقاتشو لماذا خافت الله فرتانه ما يسوى اياته لذينه وسط يالله يا الله معرفه نور يا الله معرفه يا الله وقت يا الله فرجه نور عالم عنده ሁሉ በሄድክበት ቦታ እንድትፈራው የሚያደርግህ እሱ ነው ሴትዮ አይደለም ዚና ልታደርግ መጣሉ ችግር ከቤቷ አውጥቷታል እግረት ትግሮ መሃል ሲገባ ዚና ለማድረግ ገላዋ ተንቀጠቀጣሉ ما أدري منه سيلات أدركي ملاك أو نجر سلهون بيني نوارا شوالو تبالغ أدركي ملاك أو نجر سلهون بين أفركو جنديت السلاي وانجلي سرالو ما الله علي دنقت آلو سنتا مدمونو زنا أنا وانجلي لما دنو أنا وشانين يالا تالو وشانين استغفار أدركي لي كهم بوالا وانجلي السلام من اندزا أدرقات هذا يالاتي الله معرفة خوفلو الله خلاها تخاف الله وهي في السر دبك هنا الله عند تفرا درجات إني ظاهر هنا نقول الله ننفر من دموجي والله من دموجي لذي هلا تجرو عند نجرو يا الله معرفة مارس يا الله معرفة وستأتشم بارو مون يا الله كالله عظمة تلك النت وستأتشم بارو مون الله أكبر إنجي نومر أنت ملك هول الله إندي لبّاتش وست يا الله معرفة روك لا يالو نقصوش تراسوش انتواجه نقصوش انكتكت الله تشو نبرا لمن وست يالو معرفة ما الله يستنى الله أكبر يا نبي سالو والله صحابة نبي قا حاجة ينورنا أما تأتي هيد بنا لالو عندي هيدن الناس الله لما تيك كنبرا تشو قرما موجس يتنسالو الله أكبر إني أخشاكم لله وأتقاكم له كنبراتشو هيا صلوا على النبي والله إسرائنا ميراج براك لا يهونوا سباس سماي سيوتوا صلوا على النبي زيونا شو برم بزمايو إني منقذ لا يسنير منقذ لا يسيد إندزي بلو مير سوستي عند سوامتا بس ذكرى هي فوق إيمانه هي نقر إيمانه من دونه إندزي ميارجو تقالله والله لبست يالله يمخلوق بذات يمخلوق تلك إنه وست يالله نالو إندزي إندتاي ميادرجها نبي مدرار لما ملكوت السماوات سبع السماء وست يالله سنت نقرنا يالله الله أكبر سبحان الذي بيده ملكوت السماء مدر لا من خلق الله سبع السماء وست قبطان سنت عينة خلق يالله
كرب العالمين حياة عند جزء من دزيالو أنا بلو عندم نجار على يومالو ندزينه يوتطالو حياة من رب العالمين الله أكبر الله يستنا مريض لا يكون بلو يبلو نبرة حياة للشاشة سيتويا حياة إلى الله تعالى هاي باران النبي ولا نبي بدل أتاكي من ديالو أني كو باران ينجلو باران النبي ولا نبي ولا الله تابو الله أكبر من دنو وندمو تشيلزينو كعلم بفيت كصلاة بفيت كصوم بفيت كحج بفيت كزكاة بفيت علمهم من هو الله ليس توحيد كتاب لم يستمرج توحيد لبست يالله توحيد استمرج الله عندنا أدراجنة الله أكبر ستر ما إنه كبير كله ولا يتلك يونون والله عندهم يتوحيد كتاب توحيد تمانين والقلب خالي عن عظمته وكبريائه وآلائه قلب جن كالله تلك إن تبارعون عليك الله قلبك مولي أرجع يمولو سوتشس بحارات أجب متوابو من هذا بحارات أجب إيه ندو من قال لا يرو جماعة سيدنا عمر الله عندنا جماعة تسبنا زناب سيزم يا رب يا لو زناب ويزنب نقدر كن إني على عندي أبتان ده أبن دايل الله أبتان دايل زنب بنا زناب سيزم بوت أي مرة كانوا نبي جماعة بزينا بزام قدنا الله والله الله دعاء ذروت سيرو عند تزناب تبتال زنب زوري أشوف ذكر الله زناب نور وانو الناس يقولون عند تبتال تبال على باش ولا تجمع سيجنا يانو عندنا ورث بال عندنا ودركنا من نوراج الله عند تزنب بمنار ترى دعاء ستادر قالوا أيوة توادو دعاء ستادر قالوا سيدنا عمر لين يوم تادر قمنا برند يالواج خوف الله أكبر خافوا الإله وخافهم كل الوراه الله انفروا كائنات وسيالله مخلوق اندي فراتشو الله አደረገላቸው والله እንደኛ ሽንቱ ላይ የሚለቅ የመጨረሻ ፈራቱ እንደኛ አንድም አላህ የخلቀው የለም አንበሳ ታዘዘላቸው አውሬው ታዘዘላቸው ባህሩ ታዘዘላቸው ሰማይ ምድሩ አላህ እንደዚህ ፀሐይ የበራቸው ሰይድና ዑመር ኮስተር እንደዚህ ብቻ ፊታቸውን ሲያዞራሉ የነበራት ቀን የነበረው አሉ ጨለማ አሉ አቦ ቀኑ ፀሐይዋ አረፈቱ لماذا عرفوا الله خالق الشمس وخالق القمر سلا ፀሐይ ትቸገራለህ አላህ ስለ ጨረቃ ትቸገራላችሁ ስለ ኮከብ ትቸገራለህ ስለ ስንቱ ትቸገራለህ ስንቱን አውቀ ስንቱን ትዘባለህ ለዚህ ሁሉን ተውና እኔን ወቃል አላህ Subhanahu እኔን ብታውቁ ኖሮ አላህ ሰው አታማ አይባልም እኮ ወንድሞች አላህ የሚያውቀው አላህ የሚያውቀው እንዳታማ እንዳሰርብ አይባልም والله መጥፎ ነገር ምን እንደሆነ ውስጡ ይነግረዋል ውስጥ ነው ሪጀክት የሚያደርገው አንተ አላህን ስትፈራና ስታውቀው መንገድ ላይ ስትሄድ እንዴት መሄድ እንዳለብህ ሀያ ያስተምራል ولا تمشي في الارض مرحا بكرات እንዳት انك لن تخرق الارض ምድርንኮ ሰንጥቃ ولن تبلغ الجبال طولا እንደፈለግሽ ብትሄጂ ከተራራት ረጅም ይማላል ለዚህ ወንድሞች እንደዚህ والله ወንድሞቼ ለሊት አላህ ፊት ቆመን ደም የሚያስለቅሰን ጉዳይ ነበር ከአላህ መሐባ ሁሉ ነገር አውቀናል የሁሉ ነገር ፍራቻ አለብን ነገር ግን የخلቀን አንድ خالقን አላህ ማወቅ እዚህ አይደለም ወንድሞቼ ማወቅ የምላስ አይደለም ማወቅ የልብ ነው ለዚህ ነው አሉ አላህ عز وجل حديث القدس من የሚያስፈራ حديث القدس ومن لم يتنعم بذكري في الدنيا لم يتنعم برؤية وجهي يوم القيامة እኔን በማስታወስ እኔን በመዘከር ደስታ ጡማኒና ዱንያ ላይ ያላገኘ ሰው እኔን በማየት ዱንያ አኺራ ቀን ጡማኒና ያገኝም ይላል አላህ አላሁ አክበር እኔን በማየት አይደሰትም ዱንያ ላይ በኔ ዚክር እኔን በመፍራት እኔን በማወቅ አላሁ አክበር እና ኢብራሂም ኢብኑ አድሃም لو عرفوا الملوك وابناء الملوك ما نحن فيه الله اكبر ውስጣችን ያለው ራሃ ጡማኒና ንጉስና የንጉስ ልጆች ቢያውቁ ኖሮ والله በሰይፍ አይለቁንም ነበር አሉ ምን አገኙ ማና ወጀዱ ምን አገኙ ወንድሞቼ አላሁ አክበር ሚበሉት ደረቅ እንጀራና ውሃ ነው ولكن قلوبهم ملأ بعظمة الله بحب الله بآلاء الله بجلال الله بجمال الله لا إله إلا الله الله يستنا الله يستنا ይሄን ያጣ ከዛ ሁሉ ነገር ቀላል ሰላት አንድ ቀን ነው የፈጀባቸው ነብይ ሰሃባን ለማስተማር ሐጅ ጉዳይ 3 ቀን ነው የፈጀባቸው ስንት ቀን 3 ቀን ነው ሰሉ ከማ ረአይቱሙን ይሰሊ خذوا عني مناسككم አሏቸው የሐጅ ጉዳይ ጾሙ ሊሩየቲ ወአፍጢሩ ሊሩየቲ እንዴት መጾም እንዳለባቸው አንድ መጅሊስ ነው የፈጀባቸው አንድ ቀን አለ ስለ ጾም ስንት አንድ መጅሊስ
ዘካት አንድ መጅሊስ አጠቃላይ ስለ አህካም ለማስተማር የፈጀባቸው 7 ቀናት ነው አሉ። وماذا علمهم هذا السنوات كلها ምንድነው ያስተማራቸው ይሁላ መስባል علمهم من هو الله አስተማራቸው كيف آلاؤه كيف كبرياءه كيف عظمته الله أكبر لذين الله ሲባል አሉ ሰሃባ በጠቅላላ ፊታቸው ይቀያየር ነበር ፊታቸው ይቀላ ነበር ገና ውጡ ሲያደርጉ ስሙ ሳይጠራ ይንቀጠቀጡ ነበር ያ ረሱላህ ቂያማ እንዴት ነው ይሉ ነበር የቂያማ ጉዳይ ያሳስባቸው ነበር ቁ አንፉሰኩም ወአህሊኩም ናራ ሲባል ካሉበት ፈረስ ላይ ይወድቁ ነበር لماذا لانهم خافوه حق مخافته لا اله الا الله የሚገባውን ሐቅ ስለፈሩት ነው ሱብሃንአላህ والله ወንድሞቼ እስከ يوم القيامه እኛ ያጣነው ነገራትን ሳይሆን እኛ ያጣነው የሱ ማዕሪፋ የማን ማዕሪፋ የአላህ ማዕሪፋ ለዚህ ነው ሰላት ፊት ቆመን አላህ ፊት ቆመን አላሁ አክበር አንድ ባሪያ እኮ አይኑን ብቻ ዞር ሲያደርጋሉ ሐዲስ አልቁድስ ላይ አይኑን እንደዚህ ወደ ግራ ወደ ቀኝ ሲያደርጋሉ ሰውነቱን ሳያዞራሉ ሽንጭላቱን ሳያዞራሉ ሰላት ላይ አላህ ፊት ቆሞ አይኑን ሲያዞር ያ አብዲ ወጀተ ኸይረን ሚኒ ባሪያዬ ከኔ የተሻለ አግኝተህ ነው فكيف اذا አሉ እንደው ልቡ ከዞረ ሰው ወደ መخلوቅ ልቡ የመخلوቅ ትልቅነት ከገባበት ሰው ልቡ የመخلوق ፍራቻ ከገባበት ሰው ሐምና ገሙ አሉ ልቡ 24 ሰዓት ዱንያ መخلوق ሆነ ሰው አላህ ምን ያህል ነው የሚከፋው ሱብሃንአላህ አላሁ አክበር ለዚህ ያ አብዲ اطلبني انا እኔ እንፈልጋለሁ አላህ ለዚህ አላህ ይስተና አሜን ያ አብዲ انا العزيز من اراد عز الدارين فليطع العزيز ባሪያዬ እኔ ነኝ العزيز አሸናፊ መሆን ትፈልጋለህ የሁለት ሀገር ኢዛ ትፈልጋለህ እኔን ጣዓ አድርገኛል አላህ Subhanahu من اراد صاحبا ጓደኛ ያስፈልጋል ጓደኛ ትፈልጋለህ فالله يكفيه الله ይበቃል ማን ይበቃል الله ይበቃል ብቻህን ስትሆን ካንተ ጋር ነው ما يكون من نجوى 3 إلا هو رابعهم ولا 5 إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا ሶስት ብትሆኑ አራተኛችሁ ነኝ ይላል አራት ብትሆኑ አምስተኛችሁ ነኝ ይላል ስድስት ብትሆኑ ብቻ ከዛ በላይ ከዛ በታች ከናንተ ጋር አለው ይላል አላህ Subhanahu wa ta'ala لا إله إلا الله ከናንተ ጋር ጓደኛ ትፈልጋለህ እኔ ይበቃለሁ አለ አላህ ማን ይበቃል አላህ እንዴት ትላላችሁ ሰው ጓደኛ መርጠናል አለ ትልቁ ለኛ አሉ ቀሪባችን ቀሪ ማን ነው አላህ ነው አላህ ይስተና ومن اراد مؤنسا ይደብረሃል ጭሪ ልባል ለዚህ ጌማ ያስፈልግህም አለ አላህ Subhanahu wa ta'ala ጭር ብሎኛል ይደብረኛል እኮ ወንድሞች ሀያ አላህ ከአላህ ሀያ ይስተናው አሜን ለምንድን ነው ሰው ጌም የሚጫወተው ታውቃላችሁ ትርፍ ሰዓት ብዙ አለኝ ይደብረኛል ጭሪ ልብኛል አጫዋች ፈልጋለሁ አለ فالقرآن يكفيه ቁርአን ይበቃዋል ምን ይበቃዋል ቁርአን ይበቃዋል ሰሃቢው ቅድም ምን ሆኖ ነው የጀነት ነው ሲለው ምን አሉት ነብዩ አለይሂ ሰላም የጀነት ነው ሲለው ምን ታውቃለህ አሉ ማላያኒ ተናግሮ ይሆናል ዱንያ ላይ ያለ አላሁ አክበር ሰዓቱን አባክሮ አይደለም ማላያኒ ተናግሮ ይሆናል በዚህ ምክንያት አንተ እንዴት ትመሰክርለታለህ እንዴት ነው ተርቢያ ያደረጓቸው የት ነው ያደረሷቸው ومن اراد الغنى ሀብት ትፈልጋለሽ አለ ሁላችሁ አቀሻል ሀብታም ሞንት ትፈልጋለሽ فالقناعه تكفيه ባለህ ነገር መብቃቃት ይበቃሃል አሉ ومن اراد واعظا መካሪ ትፈልጋላችሁ ሁላችሁ ማለት መካሪ ከፈለጋችሁ አሉ አላህ የሚመከሩ ያድርገን فالموت تكفيه ሞት ይበቃዋል ስንት ጓደኛን ካጠገበ ጠረገባ ሞት የሚባል الله يتبقى ومن لم يكفيه شيء من هذا إيه ولا كالبقال فإن النار تكفيه جهنم سات بتشانو بيبقى الله سبحانه إذا بتشانو بيبقى الله يتبقى يزيون دموتشي ያጣነው ነገር ሳይሆን ያጣነው የሱ ማዕሪፋ ነው የሱ ትልቅነት ልብስ ባዶ ሆናለች ማለት ነው ለዚህ የሚሻለው ምንድነው ሲባል ይሄ አላህ ትልቅነት ልብስ እንዲገባ ምን ያስፈልጋል ሲባል አዳበው ቀደም ነገሩና ከዛ ጋር በሄድክበት ስለሱ ተናገረው ስለ አላህ ተናገር
አላህ ብቻ ነው አድራጊ በል አላህ ብቻ ነው ሰጪ በል አላህ ብቻ ነው ሻሚ በል እሺኛ ምናቃቸው ጉልበት ያላቸው በተክላላ ዜሮ ናቸው በላው በተክላላ ምን ዜሮ ናቸው ሲደመሩም ሲቀነሱም ሲካፈሉም ሲባዙም አድራጊ አንድ ብቻ አላህ ብቻ ነው በል ማን ብቻ ነው ቁልላህ አላህ እኔ ልንገራችሁ ተውት አላህ يا أيها الناس دري مثلا مثال لستاچو إن الذين تدعون من دونه كالله وجه يادر قالوا متلواچو مخلوق ولا لا لا يخلقوا ذبابا ولو اجتمعوا له بسبسوا الذنب مفتر አይችሉም وإن يسلبهم الذباب شيئا ذنب مفتر ከባድ ነው ተውት አላህ ذنب አንድ ነገር ብትወስድባቸው لا يستنقذوه من ማስመለስ አይችሉም አላህ ضعف الطالب والمطلوب والله يدبغن እነዚህ መخلوق ነው እኛ የምንደገፈባቸው ብዛት አለን ብሄር አለን አላሁ አክበር መሳሪያ አለን እንደዚህ አለን لا اله الا الله بل وكبره تكبيرا ዱክሴድ ቦምብ አላችሁ ላ ምንም የላችሁ ቁንጫቅ የሚገዝ መሳሪያ የላችሁ ሁሉ አድራጊ አላህ ብቻ በለው ብቻ በል አላህ ሰሃባ ተመልከቱ ኑስራ እንዴት አጣናሉ ወደ ኋላ ተመለሱ እንዴት ነው ዛሬ ሙስሊም የተሸነፈው በአንድ ገዝዋ ላይ ያሁን ያለው ደግሞ ሙስሊም ለምን ወራዳ እንደሆነ በዚህ ብቻ ይበቃቸዋል ሰሃባ ዱሃላ ዞሩና መሸነፍ እንጂ እንቢያሉ ጫካው ገባሉ ምንድነው ያጎደልነው አሉ ፈርድ አውዱ ላይ አቁም ምንድነው ያጎደልነው ሱና ሲሉ ሁሉም ኪሻቸውን ሲያዩ ሲዋክ የለባቸው ምን የለባቸው ሲዋክ መቁረጥ ጀመሩ አሉ የነብይ ሱና ሐይ ስላላደረግነው ሽንፈት የመጣብናል እኛ ስንት ፈርድ ነው በህይወታችን የጎደለው ሱናውን ተውት ስንት ፈርድ ነው በህይወታችን የጎደለው እንዴት ብሎ ያላህ አገዛ ከኛ ጋር ይሆናል አበደን ለዚህ ወንድሞቼ ራሳችን መለስ ብለን እንድናይ ነው ፊሰቢላህ ዳዋን ነውጣ ራሳችን እንድናይ ነው እኔ ማን ነኝ ምንድነው የሚያስፈልግብኝ እኔ አላስፈላጊ ልማድ ካለብኝም ራሴ እንዳስተካክል ነው ወጣው ተመለስ ልማድ እንደ የዛሬ አመት ማሻአላ ወጥቼ ነበር የዛሬ ሰው እንዳልመስል የዛሬ 20 አመት ጉረኛ ቱና ነው ጉረኛ የሚፈለገው ወጣ መውጣት መመለስ አይደለም ምን ያህል ተቀይረሃል ራስህን ተመልከታለህ አላህ ይቀይረና አሜን ምን ያህል ተቀይረሃል ለውጥ አምጥተሃል የሲፋት ለውጥ የአኽላቅ ለውጥ የኢማን ለውጥ የተቅዋ ለውጥ ያላሁ አክበር የኹሹዕ ለውጥ የኹዱዕ ለውጥ የባህሪ ለውጥ አለ የለም ከሌለ ምንም የለም አላህ ይጠብቀን ለዚህ ላለፈው ምን استغفار እናደርግ አላህ ፊት ቆመን እናልቀስበት ወላሂ ወንድሞቼ ያጣነው ነገር አንድ ነገር ነው ሁሉ ነገር ቀላል ነው ያጣነው ነገር ኢማን ነው ገንዘቡ አለ ሁሉ ነገር አለ ያጣነው ኢማን ነው የጎደለው አሉ መግደሉንም ይታይብን መሳሪያ የለም አሉ ባረከት ለዚህ ቁጭ ብለን አላህ ፊት ቆመሃሉ አልቅሳሉ አረ ማልቀስ አቃተኝ ፈይለም ተብኩ ፈተባኩ እንደው አስመስልና ያ ረቢ ሙጭጭ በልበታሉ አላህ ሲጠየቃሉ ጭንጫ የሚልበት እንደው ያ ረቢ ብሎ እሱ ላይ የሚቆርጥበት ሰው አላህ ይፈልጋል አላህ ይወፍቀና አሜን ሙስታሂድ ነን ኢንሻአላህ ሌላ የቀድሞን ትንሽ እንደነው እንበላታ የቀረች ሲፋቶች አሉ ኢማም ገዛሊ ረህመቱላህ አለህ ከዛሬ በኋላ መገነታችን በአላህ ያለ ስለሆነ ነው እንደው ሶስት ሰውየው የዛሂር ተቅዋ ለማግኘት ስንት ሲፋ ያስፈልጋል ስንት የዛሂር ተቅዋ 7 ነገሮችን ከጠበቃሉ የዛሂር ተቅዋ አላህ ይሰጠዋል ወንድሞቼ ወላሂ የዛሂር ተቅዋ የለንም የባጢኑን ተው የምን የለንም የዛሂር እንደዛው ማሉ አላህ አዘወ የሰባት የውስጥ ደግሞ 7 ባህሪ ከሰጣሉ የባጢንም ተቅዋ አላህ የዛሂርን ሙተቂነ ይባላል አላህ ይስተና እና ምን አሉ እንደው 7 ነገሮችን ጠብቅ አንደኛ አይንህን ከሐራም ጠብቅ አሉና ነገሩን ሁለተኛ ሳሉ ጆሮህን ከሐራም ጠብቅ አደራህን ሶስተኛ ደግሞ ምላስህን ጠብቅ ምላስህን ስትጠብቅ 8 አይነት ሲፋቶች አሉ መጥፎ የሆኑ ሲፋቶች አንደኛ ውሸት እንዳትናገር ሁለተኛ ቀጠሮ እንዳታፈርስ አሉ ሶስተኛ እንዳታማ አደራህን ክርክር እንዳታደርግ ከማንም ጋር እንደዛው ማሉ ባረከላ አምስተኛ ተስኪየት النفس ራስህን እንዳታጠራ እኔ እንደዚህ ነኝ እንዳትል ስድስተኛ አላህን እርግማን ቅድም ያለ እንዳትራገም አንድማ ሰባተኛ መخلوق ማንኛውም خلق ላይ ዱዓ እንዳታደርግ ደምሩም ወዘልዚሉም ወምናምኑም ዋህዲህም ብቻ በል ይበቃል አላህ ሂዳያ ከሰጣቸው ያለባቸው ሲፋ ሁሉ አላህ ያነሳልሃል ስምንተኛ ነው ሚዛህ ያልሆነና የሆነ ሰፋጣ እንዳታበዛ ሰፋጣ እኮ ነብይም ያደርጉ ነበር ነዓም ያደርጉ ነበር ግን አዳብ አለው ምን አለው አዳብ አለው
እኛ የኛ ሰፋጣ ይው ምን አሉን ቀደም በጣም የሚያስፈራ ንግግር ነው የተናገሩት ሰፋጣ አሉ ሰፋጣ ብዙ የሚያበዛ ሰው ሰፋጣ ንዴት ያመጣል ሳታውቀው ሂስት ያመጣል ምቀኛ ሰውየው ሳታውቀው መኮራረፍ ያመጣል ጥል ያመጣል ሳታውቀው መጣላት ያመጣል እስከ መገዳደልም ይወስዳል ምን ሰፋጣን ያሽበኛል ይላል ሰው ራሱ አይደል ሰፋጣ ያረግብኛል እኩያው ነኝ ወይ ይላል ለዚህ ሰፋጣ እንዳታበዙ 8 ባህሪ ስንት ምላስን ከዚህ 8 ነገር ጠብቃሉ ወአመል በጥኑ አሉ ስንተኛ ሲፋው ነው አራተኛ ምን ሆድህን ደሞ አሉ فاحفظوا من تناول الحرام والشبهه ማንኛውም حرام ከሆነ ነገር ወደ ሆድህ ከማስገባት ጠብቀው ማንኛውም حرام ነው والشبهه ማለት ሐላልና حرام መሆኑ ተቀላቀለበት የሆነ ሰው ቤት ሄድኩ ይሄ ሰውዬ ወለድ ይበላል ብለውኝ ነበር እንዴት ነው ምናምን አያሉ አንተ ውስጥ ሹብሃ ሸክ ከመጣብህ ተዋው እንዳትነካው واحرص على طلب الحلال قوتينو رحلو حلال ነገር ለመፈለግ ማለት فاذا وجدته فاحرص على ان تقتصر منه على ما دون الشبع يا حلال የሆነ ነገር ራሱ ካገኛሉ እስከሚጠግብ ሆድ ጊቅ እስከሚል እንዳትሞላው فان الشبع يقسي القلب بحلال ነገር ራሱ መጥገብ ቀልብ ያደርቃል ويفسد الذهن ይህን ሐሳብ ማሰብ የማሰብ ችሎታን ያበላሻዋል ምን ማድረግ ሆድን መምላት ቀልብ ያደርቃል የማሰብ ችሎታን ራሱ ያበላሻዋል አላህ ይጠብቀን ويبطل الحفظ حفظا ይሄ ذاكران ትውስታን ራሱ ያበላሻዋል ويثقل الأعضاء عن العبادة والعلم كعلمنا كعبادة ሰውነትህ ራሱ ይከብዳል ምን ስታረግ ሆድን ሲሞላል ويقوي الشهوات ስሜት ምን ያደርጋል ስሜት ይጨምራል ያሁን ወጣት ለምን ነው አሉ ሉጥሉጥ ሴትዮዋ ስር ሚዞረው ይበላዋል ምን ነው حرام ነው ምናምን የለም አሉ ስሜት ጨመረ አይደል እንድትቀመጥ አያደርግም ከፈለግ ጥቂት ሆነ ከፈለገች ምናምን ከፈለገች ዝንጀሮም ትሆናለ ሰውየው ምናምን ካረኳት አላህ ይጠብቃል ስሜት ምን ያደርጋል ያጠነክራል አሉ ለዚህ ነው ነብዩ አለይሂ ሰላም ወመለም ይስተጠይ እናንተ መሃል ማግባት ያልቻለ ሰው ምን ያደርጋል فعليه بالصوم ጾም አሉ እዚህ ወጣቶች ሰኞና ሐሙስ አያም አልቢድ በተለይ አላህ ይወፍቀና አሜን ወይንሱሩ ጁኑድ الشيطان አሉ የሸይጣን ወታደሮች ያግዛቸዋል አሉ ምን ማድረግ ይሄን ደም ስር ያሰፋል አሉ ብዙ መብላት ደም ስር ሲሰፋ ሸይጣን አሉ يجري مجرى الدم ደም ስር ውስጥ ይሄዳል አሉ ይሰፋላታል እንደፈለገ ይጫወትብሃል አላህ ይጠብቀና ወሸባው من حلال مبدأ كل شر ከሐላል ነገር መጥገብ የሸሮች ሁላ መጀመሪያ ነው ሸሮች ሁላ ሲጀምሩ በሐላል ነገር መጥገብ ነው فكيف من الحرام እንዴት ትላላችሁ በሐራም ነገር መጥገብስ አሉ ኢማም وطلب الحلال فريضة على كل مسلم حلال ነገር መፈለግ በሁሉም ሙስሊም ፈርድ ነው አሉ ሼሁ على العبادة والعلم مع أكل الحرام مع أكل الحرام كالبناء على السرجين አሉ حرام ነገር እየበላ ምታደርገው ዒባዳ አሉ ሰለላሁ ዐለይሂ ነብይ እዚሁ ነው ጆ حرام ነገር እየበላ ምታደርገው ዒባዳና ምትማረው ዒልም ጭቃ ላይ ቤት እንደመገንባት ነው ምን ላይ ጭቃ ላይ ቤት እንደመገንባት ነው አሁን حرام ነገር ሩቅ አትይዳል ንግድ ዓለም ላይ ሆነ ምትዋሽ ከሆነ አሉ ዋሽተህ ያገኘው ገንዘብ حلال ነው حرام ነው ራስ ታውቋል አምታተ ያመጣው ገንዘብ ቀጠሮ አፍርሰ ያመጣው ገንዘብ حرام ሰርተህ ማለት ሰውየው ኸምር መሸጥ ምናምን ብቻ አይደለም ንግድህ ራሱ حرام ውስጥ ይወርቃል ሳታውቁ ግቦ አገኙ ቢሮ ሰራተኛ ነው ሰሃቢው ነብይ ጋር መጣላቸው ዘካ ሰብስብ ብለው በደንብ ዝሙ ምን ሰብስባሉ ዘካ ሰብስብ ብለው መጣሉ ያ ረሱላህ ይሄ ዘካቱ ነው አላቸው ይሄ ደግሞ ሰዎች በራሳቸው ፍቃድ የሰጡኝ ገንዘብ ነው አላቸው ሚንበር ላይ ወጣው ንጋሪ እናንተ አሉ ይሄን ስራ ባንሰጣችሁ ኖሮ ማን ነው ለእናንተ ይሄን ገንዘብ ሀዲያ የሚያመጣላችሁ ቤታችሁ ብትቀመጡ አሉ ፈልጎ ነው የሰጠኝ አይ እዛ ቦታ ስለተቀመጥክ ነው ይሄን ስራ ስለሰጠነ ነው እንጂ ቤቴ ብትቀመጥ ኖሮ ለምን ፈልጎ አላመጣልህም አላህ ይጠብቀን ለዚህ ባረከላሁ ፊኩም ከሐራም ከሆነ ነገር እንደው በሐራም ነገር በልተህ የምታደርገው ዒባዳና ዒልም አሉ ጭቃ ላይ ቤት እንደመገንባት ነው ማይሆን ነገር ነው አሉ فاذا قنعت في السنه بقميص خشن في اليوم እንደዋሉ አላህ ይስተና አንድ አሉ ያልሆነች ቀሚስ አላህ ከሰጣህ የሆነ خشن ማለት እንደዚህ ለስለስ ያለ ልብስ ማለት ነው ተውት ለስለስ ያለ ሚኖር وفي اليوم والليله برغيفين من الخشكار ትንሽ ሁለት እንጀራ ከሁለት ጉርሻ እንጀራ ካገኘህ አሉ وتركت التلذذ باطيب الاذن ጥሩ ምግብ ወጥ መብላት ከተውካሉ
ولم يعوزك من الحلال ما يخفيك والحلال كثير ترى حلال أي بقى عمله حلال سبالك وبوزونه حلال بلا مال بوزونه النزين يتوصل نقولش كاغنيك منه እኛ ምግቡንም ከተንኩ ከዛ በኋላ ሰላት ብሄድ ሌላ ፕሮግራም አለ ምን ያህል ነው ስሜት የሚጨምረው ይሄን ጭንቅላት የሚበላሸው ለምንድን ነው ሐረር ከተማ ላይ እንዴት ነው ምን ትላላችሁ ምንድነው ተበላሽተናል ሁላችን ይሄ አስተሳሰብ የለም በቃ አላህ ይጠብቀን ለዚህ ባረከላሁ ፊኩም ተለዙዛ እንደዋል ወለይስ عليك ان تتيقن بواطن الامور እንደዋሉ ወለይስ عليك ان تتيقن بواطن الامور بل عليك ان تحترز مما تعلم ደሞአሉ ሐላል ነገር ብላ ሲባላሉ አንዳንድ ሰው ይመረምራል አሁን ምርምር ይሄ ቢሮ ገንዘብ ከየት ነው የሚመጣው የሚከፍሉኝ ደሞዝ አንተ ምን አገባህ ሰርተህ ነው እንጂ የሚከፍሉ ቁጭ ብለህ ነው እንደሚከፍሉ አሁን ምርምር ሲጀመር ያው አንተ አሉ ዛሂሩን ብቻ ይሄ እንጂ አሉ ውስጥ ምናምኑን ሚስጥሩን ማወቅ ምናምን ቦታ ከሄድ ራስ ላይ ነገር ታመጫለሽ አሉ በል عليك ባንተ ላይ ግዴታ የሚሆነው የምታውቀውን حرام ብቻ መጠንቀቅ ነው አሉ አው ተظن انه حرام ወይ حرام ነው ብለህ የምትጠረጥረውን ነገር አሉ ظنا حصل من علامات النجزة مقدرة بالمثال أما المعلوم فظاهر وأما المظنون بعلامة فهو مال السلطان اندوالو وأعماله ومال من لا كسب له إلا من النياحة أسلكاش ميسراسو تاقوال لكسو بيت مياسلك السو وكذلك بارستونج قبو منامن ميوسدسو وكذلك منامن تاقوال لالو حرام كيف اللي متعلو كان دزيانة تتأيك أو يبيع الخمر خمر مشت سو أو الربا ولد ميبلا سو أو المزامير زفنو ميامداو يد أدنجيس ነው የሚሰራው አደንጊስ ይበላዋል ሐላል ነው ችግር የለውም አሉ አስተግፍሩላህ ነስአል አላህ ሰላማ ወንድሞቼ ሌላውን አታላሉ የመጨረሻ የሞኞች ሞኙ ራሱ የሚያታል ሰው ነው ዘፈን እየተዘፈናሉ ጓደኛዬ ነው ታዲያ ምን ላድርገው حرام ትበላለህ አሉ ምትበላውን ይዘፋኝ አምጥቶት ምትበላው ገንዘብ حرام ነው አሉ وغير ذلك من آلات اللهو والحرام ማንኛውም አሉ የመጫወቻ ነገሮች حرام የሆኑ ነገሮች በኩል ይመጣሉ ጊታር ይሸጣል ሰውየው ጊታር ለዚክር ነው የሚጠቀሙበት እንዴት ነው ምን ነው የሚሸጠው ያ ምናምን ሁሉም እኮ እኛ ሁላችንም ይሄ حرام ነው ምናምን ከባድ ታውቀዋለህ እኮ እነሱ ነው ያሉት حتى من علمت ان اكثر مال حرام قطعا አሉ የተመልከት فما تاخذ من يده አሉ አብዛኛው ገንዘቡ حرام እንደሆነ ካወቅ ከሱ ጋር ሙአመላ ራሱ እንዳትወስድበት አሉ ኢማሙ ገዛሊ ረህመቱላህ وإن أمكن أن يكون حلالا نادرا هو حرام لأنه الغالب على الظن هي حسابنا الأبزانيا حرام كونه كسوغا معاملة انداد ومن الحرام المعد ما يؤكل من الأوقاف من غير شرط الواقف كحراموች ዋናው አሉ ወቅፍ ተብለው አሉ የሚሰጡ ቤቶች ለመስጊድ ወይ መደብሮች ወይ ምናምኖች የሚበላ ገንዘብ አሉ በዛ የሚገኘው የመስጊድ ሐቅ አሉ አላህ ይጠብቀን ስለዚህ ካወራን ጊዜም አይበቃል ያኛው ከሐራሞች ሁሉ ዋናው ነው ኢማሙ ገዛሊ ለወቅፍ የሚሰጡ ቤቶች ሐረር ከተማ ላይ አብዛኛው ቤት መስጊዶች የራሳቸው ወቅፍ አላቸው ቤቶች የራሳቸው ቤት አላቸው ከዛ ውጪ ማለት መደብሮች ያላቸው መስጊዶች ማለት ሰውየው የመስጊድ ነው ኮሚቴውም እንደፈለገ ነው ለምን አሉ ጨፍርበት ችግር የለም እዚህ ጨፍር ያሉ በኋላ ይጨፈርብሻል والله ወንድሞቼ ጥንቃቄ አድርጉ فمن لم يشتغل بالتفقه فما ياخذه من المدارس حرام እንዳሉ ማይማር ሰው ወይም አስተማሪ ነው ሄዶ አያስተምርም ግን ሄዶ ደሞዙን ይወስዳል ሳያስተምር ሱም ክልክል ነው ومن ارتكب معصيه ترد بها شهادته فما ياخذه باسم እንዳሉ بيسيلوا لما من وقف او غيره حرام اني عالم ነኝ እንደዚህ ያስተማርኩኝ ነው ወይ ሙአዚን ነኝ ወይ ኢማም ነኝ ግን እዛ ቦታ እንደሚፈልገው አይሰራም حرام يبلا ነው ኢማሙ وقد ذكرنا مداخل الشبهات والحلال والحرام بيت بكل ነው شبهه የሚሆነው حرام ቤት በኩል ነው የሚሆነው ነገርናሉ في كتابي አብዛኛውን ደግሞ احياء الدين ላይ አስቀምጬላችኋለሁ አሉ ኢማሙ فعليك بطلبه فإن معرفة الحلال وطلبه فريضة على كل مسلم لنا ፈልጋሉ حلال ነገርን ሄደህ መፈለግ እንዴት መፈለግ እንዳለብህ ማወቁም ነው በእያንዳንዱ ሙስሊም ላይ ግዴታ ነው ከሰላዋት الخمس ልክ እንደ 5 ወቅት ሰላት መፈለግ ግዴታ ነው አመል ፈርጅ አሉ ይሄ ምድር አሁን የተናገሩ ሆድ ብልት ሳሉ فاحفظه عن اكل ما حرم الله تعالى ምትበላው ነገር حرام ከሆነ አሉ
وكن كما قال الله طبقوا له حرام ነገር ከመብላት وكن كما قال الله الله እንዳለውን والذين هم لفروجهم حافظون እነዛ ብሉታቸው የሚጠብቁ إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين እነሱ ስር ባሪያ ምናምን ከሆነ ትላንት እንዳለ ችግር የለውም አለ አላህ Subhanahu Wa Ta'ala ولا تصل إلى حفظ الفرج إلا بحفظ العين يعني النظر ብልትህን ከሐራም መጠበቅ ከፈለክ መጀመሪያ ከብልት በፊት አይንህን መጠበቅ አለብህ ምንህን አይን የፈለከውን አይተ ምናምን ብልትህን ይጠብቃሉ አትችልም አላህ ይጠብቀናል وحفظ القلب عن الفكر አይንህን ከማየት አሉ ልብህን ደግሞ ከማስታወስ ይሄ ነገር ስለ ሴት ስለማንኛውም ከማስታወስ መጠበቅ አሉ الله أكبر وحفظ البطن عن الشبه وعن الشبع ሆድን ደግሞ ከመገበና አሉ ሹብሃ ከሆነ ነገር ሐላልና ሐራም መለየት ማትችለው ነገር መጠበቅ ነው አሉ فإن هذه محركات للشهوات ومغارسها አሁን የነገርኳችሁ ነገሮች አይን አሉ ሁለተኛስ አይን ሁለተኛ ቀልቡስ ማስተንተን ሶስተኛስ ሆድን መሙላት አሉ ወይም ሹብሃ ነገር መብላት ሐራም የሆነ ነገር አሉ የስሜት ሁላ ዋና መቀሽቀሻውና ስሩ ነው አሉ መነሻው ነው الله يطبقنا واما اليدان اجهن سالو فاحفظه عن ضرب بهما مسلما كما تطبقوا النبي عليه السلام اني نهيت عن ضرب اهل الصلاه اني صلاه مسجد سو كما تتكلكي يالو اي مسلما كما تتدقق وتناول بهما مالا حراما او تؤذي بهما احدا من الخلق حرام يونه ገንዘብ ከመውሰድ በእጅህ የአላህን خلق አዛእ ከማድረግ ተጠንቀቅ ይጃሉ ኢማሙ أو تخون بهما في أمانة أو وديعة أنت سند أمانة ويمسوا يهندوت أدرس اللي يالون نير كمكدات تدنكك أو تكتب بهما ما لا يجوز النطق به أولكت متصفوا نجر راسول عندنا سو ميلان بملاس يالكم صافكوا تنجي ما نينياو مالو بملاس حرام ينجر مصافو من دزانو አሁንማ ማሻአላ አሊሞቻችን በኪታብ ይጻፈ አንደኛው ሼክ አንደኛውን ይሰድብላል አንደኛው ይሰድብላል የትኛው ዒልም ነው በእጅህ በመጽፈው ነገር ተጠንቀቀው መጽፈው ነገር فإن القلم عاد اللسانين ሁለት ምላስ ሰው ልጅ አለው አሉ አንዱ ምላሱ ምንድነው ቀለሙ ነው አሉ የሚጽፈው ነው فاحفظ القلم عما يجب حفظ اللسان عنه ማንኛው ምላስን ጠብቅ ካልነ ነገር ሁላ ምንን ጠብቅ እርሳስ ልጅህን ጠብቅ وعمر الرجلان المጨረሻ እግራችሁን ደግሞ አሉ ኢማሙ فاحفظوا مع أن تمشي بهما إلى حرام ማንኛው حرام ወደ ነገር ከመሄድ ጠብቀዋል أو تسعى بهما إلى باب سلطان ظالم ظالم ከሆኑ ባለስልጣኖች ጋር ከመሄድም ጠብቀዋል እግርን الله يطبقن آمين فالمشي إلى السلاطين الظلمة من غير ضرورة وإرهاق معصية كبيرة ዛሊም የሆኑ ባለስልጣኖች ጋር ያለምንም ሐጃ ጉዳይ ሳይኖር ወይ ልትመክራቸው ምናምን ሳይሆን መሄድ ይሄ ራሱ ወንጀል ነው ለምን አሉ فإنه تواضع لهم وإكرام لهم على ظلمهم ምን ማለት ነው ጥሩ ነው ያላችሁበት ዙልም ማለት ነው አሉ ጥሩ ነው ያላችሁበት ነገርና ቀጥሉ ያልካቸው ነው አሉ الله يطبقن وقد أمر الله تعالى الله عزز بالإعراض عنهم في قوله تعالى ولا تركنوا إلى الذين ظلموا فتمسكم النار zmiዘልሙ ሰዎች ጋር እንዳትሄዱ እንዳትጠጉ እናንተንም እነሱን ያገኛቻቸው ሳት ታገኛቸዋለች አላህ الله يطبقنا وإن كان ذلك لسبب طلب ما لهم فهو سعي إلى الحرام ገንዘባቸውን ፍለጋ ከሆነ ወደ حرام እየሄድክ ነው وقد قال صلى الله عليه وسلم በደንብ ዝማ من تواضع لغني صالح لغناه ذهب ثلث دينه صالح ለሆነ غني ያሉ ሀብታም ለሀብቱ ብሎ የተናነሰ ሰው አሉ የዲኑ 1/3 ክፍል ሄዶበታል صالح ለሆነ ሀብታም ሙእሚን ለሆነ ሀብታም ለሀብቱ ብሎ የተናነሰ ሰው የዲኑ 1/3 ክፍል ሄዶበታል الله يطبقنا هذا في غني صالح فما ظنك بالغني الظالم صالح بሆነ ሀብታም እንደዚህ ከሆነ ዛሊም በሆነ ሀብታም ስር መሄድስ እንዴት ነው ለሀብቱን ተናንሰ ማለት الله يطبقنا وعلى الجملة فحركاتك وسكناتك بأعضائك نعمة من نعم الله تعالى عليك ሰውነትህ ላይ የምታደርገው ማንኛውም ሐረካ ወንድሞቼ ሰለላሁ ዐለይሂ ነብይ አላህ የሰጠህ ከባድ ጸጋ ነው والله ኒዕማ ነች فلا تحرك شيئا منها في معصية الله تعالى اصلا ማንኛውንም ሰውነትህ አላህን ወንጀል ከመስራት እንዳታንቀሳቀሰው فلا الله
واستعملهما في طاعة الله ما متعز استعمال أدرك وعلم أنك إن قصرت فعليك يرجع وباله بزي سونة الله ما متعز عنده كاقدلك وانجلوا من ملسه وقرات ودان تونال وإن شمرت فإليك ترجع ثمرات بزي سونة الله أنك تازسك فريوم من ملسه ودمان ودراسه والله غني عنك وعن عملك كانتم سرالو كانتم كسرها مكو الله يتبقى كانوا وإنما كل نفس بما كذبت رهينة كل الناس بسرعة تياز الله تعالى وإياك أن تقول يا سمع وإياك أن تقول أدرى عن زندات إن الله كريم رحيم يغفر الذنوب للعساة الله فإن هذه كلمة حق نريد بها باطل إن فلك يزور كله بونجل الله كو كريم نو إلهان الله مهاري نو باك نملو ندزيانه اندات تلالو يالو حق نغير نو غن يتفلقبات باطل نچالو وسط يالبات مرزال وصاحبها ملقب بالحماقه ይሄን የሚል ሰው ደግሞ የዚህ ሚን ሰው ሞኝ ይባላል ነው الله يدبران بتلقيب رسول الله صلى الله عليه وسلم نبينا قالوا تنيار لهم حيث قال الكيس من دان نفسه وعمل لما بعد بلت مالت نفسياون حساب ادربو كموت بحال لاله هيوت ميسرا ነው ولا عاجز والاحمق قالوا زيا ሞኝ ሰነፍ ቂል ሰው ስሜቱ እንደፈለገ ኖሮ አላህ ባክ ገፉሩ ረሂም ነው የሚል ሰው ነው ወዓለማ እየጨረስናት እሺ لكتلو المجرى جانت وعلم أن قول من يريد أن يسير فقيها في العلوم الدين واشتغل بالبطالة وقال إن الله كريم سويو علم نفلق له دين ممار فلق له بلو بالهون نقر بيزي هونال باكي إن الله كريم بونجل نفلق هونو إن الله كريم رحيم قال قادر على أن يفيد على قلب من العلوم باكي لأولياؤك لا بارياؤك يسطون علم كل يسطن يشرال من غير سعي من مساي لفاق وأوليائي من غير جهد وتكرار أو تعليق سايمار مدرسة همساين باكي ستنال من سؤاله وهو كقول من يريد مالا فترك الحرادة والتجارة والمكسب وتعطل وقال إن الله كريم رحيم ولو خزائن السماء جنزم توال سراونم توال مسراتم توالنا باكالا الله كو كريم نو شرنو رحيم نو دمو لسوكو يسماينا مدر خازنا الله الله والا يسماينا مدر الله خازنا الله ووكاتنا على يطلعني على كنز من كنوز قالوا خازنا عندهم جواب ليس من تاك عليه لا استغني به عن الكسب فقد فعل ذلك لبعض عباده عنده لباروچ سطوالكو ይሄን ሲሰማሉ አንዳንድ ሞኞች ይሄን ሲላሉ فانت اذا سمعت كلام هذين الرجلين استحمقتهما وسخرت منهما ይሄ ዱንያ ራሱ እንደዚህ ካላሉ ሞኝ ትለዋለህ ጤነኛ አይደለም ያለ ስራ ብር አትመጣም ብር 10 ሳንቲም አይመጣም አይልም ሰው ይላል ዲንስ አሉ እንደፈለክ አሉ ወይን ካነ ማ ወሰፋው ሚን ከረም ላ እውነት ነው አሉ ያላህ ከሪም ነው ቸር ነው ይሰጣል አሉ ናኪን فكذلك يضحك عليك ارباب البصائر في الدين እንደው አሉ ውስጥ አይን ያላችሁ ሰዎች ይስቁብሃል አሉ ቁጭ ብለህ እንደፈለክ ወንጀል እየሰራ አላህ ረሂም ነው ወዱድ ነው ባክ ለነሱ ለአንቢያዎች ለአውሊያዎች የሚሰጠውን ዒልም ይሰጠኛል ስትል ይስቁብሃል አሉ بغير السعي والله تعالى يقول وأن ليس للإنسان إلا ما سعى يسرون مسطوا على الله ويقول إنما تجزون ما كنتم تعملون بسرعتنا ويقول إن الأبرار لفي نعيم وإن الفجار لفي جحيم خير سرات جنة الله يا جهنم الله على الله فإن لم تترك سعي في طلب العلم والمال اعتمادا على كرمه فكذلك لا تترك التزود للآخرة እንደው አሉ የሱን ከሪምነት ቸርነት አውቀ ስራ የዱንያ ስራ እንደማትተወው ሁሉ እንደዛው አሉ ለአኺራ ስንቅም እንዳትተዋሉ መስራት ማለት ነው ولا تفتر فإن رب الدنيا والآخرة واحد رفتم እንዳታረግ የዱንያና የአኺራ ረብ እኮ ማን ነው አላህ ነው አንድ ነው እሱ وهو فيما كريم رحيم እውነት ነው ረሂም ነው ليس يزيد له كرم بطاعتك እንደው አንተ ጣዓ ስላደረከው ቸርነቱ አይጨምርለትም وإنما كرمه في أن يسر لك طريق الوصول إلى الملك المقيم المخلد بالصبر على ترك الشهوات أياما قلائل ወንድሞቼ እዚህ ዱንያ ላይ የምንኖረው በጣም ጥቂት ጊዜ ነው ሰለላሁ ዐለይሂ ወሰለም ስንት ጊዜ ነው ጥቂት ቀናት ነች አሉ እንደውም ከአኺራ ጋር ዱንያን ሲያወዳድሯት 2 ደቂቃ ከግማሽ ነች አሉ እና እቺን 2 ደቂቃ ሰብር አታደርግሙ ያሉ ትንሽ ቀናት ነች አሉ وهذا نهاية الكرم እቺን ቀን ይሄን ቀን ሰብር አድርገህ ለአኺራ ከሰራ ይሄ ነው አሉ فلا تحدث نفسك بتهويسات الباطلين واقتدي بأولي العزم والنهي من الأنبياء والصالحين ይሄ የሞኞቹን ሰዎች ታሪክ እየነገርካት እንዳታባላሻት አሉ ሳሊሂኖች أولي العزم ሆኑ አንቢያዎች ولا تطمع في أن تحسده ما لم تزرع ያልዘራውን ቃጭዳለሁ ብለህ እንዳትከጅላሉ
وليت من صام وصلى وجاهد واتقى غفر له اسمعوا أبو والله الله يستنا اندوالو ጾሙ አሉ ሰውየው ሰግዱ አሉ ጁድ አድርጎ አላህን ፈርቶ ይሄ ራሱ ከተማረ ትልቅ ነገር ነው አሉ አላህ ፊት ከቆመ እንኳን ወንጀል ሰርቶ መተመሪ አይደለም አሉ ጾሙ ሰግዶ አላህን ፈርቶ እንደሚገባው አሉ ይሄ ራሱ ከተማረ ትልቅ ነገር ነው አሉ ኢማም አላሁ አክበር فهذه جمل ما ينبغي ان تحفظ عنه جوارحك አሁን እስካሁን የነገርኩ ሰውነትን ዛሂር وأعمال هذه الجوارح انما تترشح من صفات القلب ይሄ ሁላ ደግሞ ዋናው ቦታው ቀልብ ነው አሉ وأعمال هذه الجوارح قلب فإن أردت حفظ الجوارح فعليك بتطهير القلب سونتن الله كونجل مطبق كفلك لبهن أطرالو وهو تقوى الباطن يوست تقوى يسفلقال هون يتنقروا منه يظاهر تقوى والقلب هو المضغة التي إذا سلوها لها الجسد كله فاشتغل بسلاك تسلي به الجوارح قلب كوكة تستاكل سونته لا يستاكل قلب كتبلاشس قلاه لا يبلاش لذي اسكاون ينقركواتشو يظاهر تقوى ካሁን በኋላ ምነግራችሁ ደግሞ የምን ተቅዋ ነው የባጢን ተቅዋ ነው አላህ عز وجل ከዚህ በኋላ የሚኖሩ ሰዎችና ደቂቃዎች ሰከንዶች ካለን የሚያዩ ሰዎች አላህ ያድርገን ሰምተው ደግሞ አላህ Subhanahu Wa Ta'ala ወደ ስራ የሚቀይሩ ሰዎች አላህ ያድርገን ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ يا رب وفقنا كل خير جنبنا من كل شر اغفر لنا ما مضى واحسن لنا ما بقي توفنا مسلمين والحقنا بالصالحين غير خزايا ولا ندامة ولا مفتونين اللهم اصلحنا ظاهرا وباطنا حسا ومعنا قلبا وقالبا روحا وجسدا يا ارحم الراحمين اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وعيوننا من الخيانة إنك تعلم خائنة الأعين ما تخفي الصدور صلى الله على سيدنا محمد سبحان ربك